እያንዳንዱ ያተዘረፈ ሰው ልብኛል። ስንዴው 3 ጣሳ ስንዴ 500 ብር። ህብረተሰቡ ሰላም ያፈቀው ህብረተሰብ በትክክል ሰላም አግኝቶ መኖር ነው የሚያስፈልገው። ያደከሙበትን መውሰድ ያስፈልገው። መንግስት የሁላ መሳሪያ እያለው የሁላ ይሆን እያለው የሁላ ጭቃ እያለው የሁላ መሳሪያ እያለው በጣም ተዘርፈናል። አሁን የድሃ ልጅ መውጫ ነው ሆነ። በ02 ቀበሌ ማነው በ01 ቀበሌ የተጠናከረ ኃይል አድርጎ አንድ ፋኖ ራሱ አባትዬ መተር የተባለ ጊዜ አሁን ይቅርታ ጠይቋል። የኛም አሁን ያሉ በሙሉ ፈርቶ የተዋቀረምን በእኛም እንትን የተደረገለ። ስለዚህ አሁን እያንዳንዱ ያተዘረፈ ሰው ልብኛል። ስንዴው 3 ጣሳ ስንዴ 500 ብር የተለያየ ደግሞ 30 ሺህ ብር እና 30 ሺህ ብር አስረክቤያለሁ። ምክንያቱም ወንድነትና ዘንድነቱ አላውቁትም። በገጠር እስካሁን ድረስ ይጠፋ ነበር። ወደዚህ ተመጣ አንዳንድ ሰዎች እንኳን ፋኖች ይቅርታ እየጠየቁ ነው። አዲያና ግን ነገ እናንተ ከዚህ ሰላም አስከባሪ ከዚህ ደስ በዛሬ ማታ ነው የሚገቡት። አንድ ቀን አይቆዩም። ስለዚህ አሁን ህዝቡን ታጣቂ ባለው ጥይት ተሰጥቶት የሚታጠቀው በደንብ ተጠናክሮ ቀጠናችንንና ቀበሌያችንን መጠበቅ አለብን የሚል ነው አስተያየትን የምሰጠው። መታገል መቻል ያለበት እዚህ ያለው ህዝብ እንደዚህ ተደራጅቶ ከጠበቅነውና ከታገልናቸው ምንም አያቅተንም። ነው ሊደርስልን የሚገባው መደራጀትና ጥይት ነው። ይመጣሉ። አዘንጉን በአካል እዚህ ተተገናኛችሁልን ግንዛቤ አድርጋችሁ ይሄን ቶሎ ፈጥኖ እንዲደርስልን እፈልጋለሁ። ማን ይደበድበዋል? መቋሰል ያስፈልገናል? አያስፈልግም። ስለዚህ የመጀመሪያ በመጠምጠም ትምህርት ይቅደም ይላል። የመጀመሪያ ምክክር ያስፈልጋል። ወደ ሰላም ቦታ ሁሉም መምጣትና መዘጋጀት፣ መስተናገድ። ህብረተሰቡ ሰላም ያፈቀው ህብረተሰብ በትክክል ሰላም አግኝቶ መኖር ነው የሚያስፈልገው። ያደከሙበትን መውሰድ አያስፈልግም። ስለዚህ አሁን ከምጥ ለመገላገል የመጀመሪያ ትምህርት እየተሰጣጠን ሰው ተወለደ ስለሌለ ወደ የቀረበ እየተስተካከለ መምጣት አለበት። ከዛ ውጭ ግን ከህይወትና ከገንዘብ በላይ ማንም የለም። ህይወትን ለማዳን ገንዘብ ያስፈልጋል። ካልበላ ሰው አይንቀሳቀስም። አንደኛው 5 እንጀራ ማጠፋ አለበት እንደ ሌላው ኩርማን እየናፈቀው እንዴት ይሆናል? ስለዚህ እኔ በጣም ደስ ያለኝ እንኳን እንደዚህ ተሰባስበን ፍትህ እንድናገኝ ሰላም እንድናገኝ መግባባታችን በጣም ደስ ስላሰኘኝ ነው። እናንተንም ደስ ይበላችሁ፣ እኔም ደስ ይበለኝ። የአንዳንድ ወጣት እየተነሳ ተዝህ እንዲያይ ባህር አገር ልጅ እንዲያው ዝም ብሎ እንዲያው ስራ ያጣ እየተነሳ እንግዲህ ሞቴን ቆርጫታለሁ። ዘንድሮ ክረምት አላለኝ ይችኑ ማዳበሪያና እስከ ጊዜው ድረስ እየዘራኋት መሞት አለብኝ። የሰላሳ ነው አገሬ የሚሰራው ስራ በቀበሌው ላይ የሚሰራው ስራ አይደለም። አሁን እንዴት 5 ሳንቲም አውጥቶ ሳይገዛ የገበሬ መሳሪያ አምጣ ይባላል? አልገዛልኝም ግደለኝ፣ ብር አምጣ ግደለኝ። የለኝም እኔ ምንም የለም አልኩት። ብዙ ሰው የነበሩ ኧረ አንተዬ ጀበሬ እንልቀቅበት አለ እንጂ ጀበሬ የምንለቅበት ጥብቅ ለቃሃል። ጀበሬ ማለት ያለህ ያስከው እሳት ነው። ጥብቁን ለቀሃል። በረኝ እባክህ፣ ኧረ በረኝ። እንዲያው የለኝም እኔ ጭራሹንም አልገዛሁም ብዬ በዚህ ክርር ብዬ ቁጥሬ ነዶኝ ነው። አይ ግንባሬን በለኝ እባክህ፣ ኧረ እባክህ ቅጠልማ እንዴት ብዬ ጋደብልሃለሁ አንተዬ። እሳት ጥብቅ ለቀህ አትለኝም እንዴ? እንዴት ብዬ ጋደብልሃለሁ? እንዲሞት ነው የምጥለው። ተከምሬብህ እዛው ጓደኛ እንድገለኝ ነው አልኩት።
እንግዲህ ለወደፊቱም አሁን ጠናቀቅበታል። የፈለገ ነው መሞት አለ። እኔ መቼም ሞቴን ወስኛለሁ። ገለው ቤተሰቤንም ገለው እንዲያፈቀዳቸው ያርጉ ብዬ ወስኛለሁ። በመሰረቱ አሁን እዛ ቦታ በሮች ጋር እየተንገላታው ሲያገኙ ተሻለ የምትባለው አንተ ነህ እና እንደዚች ያለች ታጣፊ ክላሽ አለች ስጠና አለ። ኧረ እኔ የለኝም ማን ገዝቶልኝ ነው ታጣፊ ክላሽ የምትለኝ ስለው በዚህ ለቀቀብኝ በሩላ። ከዛ አንደኛው ተውጭ ደፍቷል፣ ሁለቱ በሩን ከልፍተው ገብተው ቤት ይበረብራል። መሳሪያዋን ለማውለቅ ማለት ነው። ከዚያ ይህንና በርበሩን የመሳሪያ የለኝም አትምታይ ስለው አምጣ ልንታኮስበት ነው ማምጣት አለብህ አለና ደገመኝ። ልጅ አለ ለምንድን ነው እንደዚህ የምታደርጉት ለምን ብላችሁ ነው ሲላቸው ወደድክም ጠላህም እስከ ቤተሰብ ጭጭ አድርጌ ነው የምሄደው አለ። በጠረባ መቱና ጣሉኝ። ሰዎቹ ያው እንግዲህ እረፍተኛ ናቸው። እኔ አንድ ምስኪን አርሶ አደር ነኝ፣ ምን ዋጋ አለው? ሲመቱኝ እዛ ወዲሁ አንደኛው እንደ ውሻ አንገቴን ይህን ተረግጦ ከምድሩ ጋር ለብ አድርጎ ይዞኛል። አንደኛው ክብሪት ጭሮ ቅጠላቅጠልና ድርቆ አለበሰኝ። ተገሬ አለበሰኝና እንዴት እንግዲህ ነው በጠመንጃው ለምን አገሉም? መሳሪያ የለም በቃ ወደዳችሁም ጠላችሁም ስላችሁ እሺ ታዲያስን አሁን ይሄን የጠመንጃውን መታወቂያ አምጣሉ ነው እንግባ። ከዛ ተነሳሁና የጠመንጃውን መታወቂያ ሳወጣ አካውንቴ ውስጥ ነው ያስቀመጥኩት። ያንን ጠመንጃ መታወቂያ ሲያዩ ብሩን ምን ያህል ብር እንዳለኝ ተገነዘቡ። እዛ ላይ 43 ሺህ ብር አለ። እሺ ይህን ብር ታመጣለህ፣ ወደድክም ጠላህም ታመጣለህ። ዛሬ ተነ ቤተሰብ ጭጭ ነው የምናደርገው አሉ። ብሩን ይሰዱሽ፣ መሳሪያ ግን የለኝም አልኳቸው። አምጣት የተቀሩት ቤት ይበረብራሉ። 4 ናቸው። አንድኛው ብቻ ነው ስሙ የጠፋኝ፣ ሌሎቹ አሉ። እንደዛ እንዳደረጉኝ በጠረባ እየተማጣው ይዘውኝ ሄዱ፣ ወደ ውጭ ይዘውኝ ሄዱ። ና ግንዲ ጋር አስረን አንተን አላት ምን ነው ምን መታበጥ አረ እንደው ባደረጋችሁት ኑሮም ችኮኛል። በቃ ይሄን ካደረጋችሁ ምርጥ ነው አልኩና ቢያንስ 5 ደቂቃ መንገድ ተከትያቸው ቁጭ አሉ። ምን ይሁን ነው የምትለው? ለሀገሩ አንተ አርአያ ልኮን ነው እንዴ? ስንቱ መሳሪያውን ሲሰጠን የስንት መሳሪያ ስናስገባ አንተ ተማን በላይ ነው አሉ። በሩ ልስጣችሁ እኮ አልኳችሁ፣ በዛሬው ብሩ ልስጣችሁ፣ ሌላ ነገር ጠመንጃ የለኝም ብያችኋለሁ አልኳችሁ። ኧረ እንደው ምታው አለ አንደኛው። አይ ብሩን ተሰጠን እንዲያፈቀደው አለ። ከዛ ያንን ብር እገባው ገብቼ ሰጠው። መሳሪያውን ግን በእርግጥ ቤት ውስጥ ነው። አዎ እኔ አሁንም ነገር ይሄ ህጋዊ መንግስት ሊወስደው ይችላል። ለምን አይወስደውም? ነገር ግን እንዴት ለሌባ መስጠት አለብኝ በማለት በሰዓቱ ዞር በሉ አልኳቸው። ያው ያለውን ብር ወሰዱ፣ መሳሪያው አለ። ያው እንግዲህ እስካሁን ድረስ እዛ አለው። እነዛ ሌቦች እኔ መንግስት ሊወቅሰው የሚገባው እነዛ ሌቦች ከ30 እስከ 40 የሚቆጠር ክላሽ ጠመንጃ ተቀበሌው አስገብተው ይህንን ሁሉ ገንዘብ ሰብስበው መንግስት እንዴት ምን አስቦ እነዛን ሰዎች እርምጃ ለምን አልወሰደባቸውም? ስንሰማ መረጃ ስናጣራ በውጭ ሄደው ባለካፒታሉ ነው እየነገዱ እየበሉ ነው፣ እንደውም ከሰው በላይ መኪናም ገዝተዋል ይባላል። እነዛ 3 ሰዎች በመምህር ሙያ ተመርቄ ስራ አጥነኝ 5 ዓመቴ ነው። ስራ አጥቼ እንግዲህ በመጓላት ላይ ካለሁ አሁን አገራችን እንግዲህ በተለያየ ኬዝ እየተወረደች ነው ያለው። ምክንያቱም ጸጉራቸውን በማሳደግ በተለያየ ቀለማት በማሳመር በእነሱ ምክንያት እኛ ስራ አጥተን ይሆን እንገዋለላለን። እነሱ የስራ መስክ በመፍጠር አገራችን እየተበዘበዘ ነው። ስለዚህ እኛ አንድ ባንድ ሁሉም አርሶ አደር ወይም መንግስት ሰራተኛ ትጥቅ ያለህ በሙሉ
እነሱን በመዋጋት እኛ ሰላም አስፍነን የትምህርት ስትራቴጂ እንዲቀጥል ማድረግ አለብን። ምክንያቱም አንድ ማህበረሰብ መሳሪያ ሲገዛ ጥላትን ሊወጋበት ነው እንጂ ወንድሙን ወይም እህቱን ያክስት ያጎቱን ሊገልበት አይደለም። ስለዚህ ይህንን በደንብ አድርገን ከልብ በማስታወስ ወኔያችን በመሙላት መከላከል አለብን ማለት ነው። እነዚህን ማጥፋት አለብን። ምክንያቱም ስንት አባቶቻችን ስንት ወንድሞቻችን በጦር አውድማ ላይ ረግፈዋል። እኛ አዲስ አይደለም፣ እንኳን ሀገራችን ላይ ሞት እኮ አዲስ አይደለም። ስለዚህ እኛ የስራ መስካችንም ይስተካከልልን፣ ስርዓቶች እንዋጋለን። እኛ በውጊያ መስመርም ቢሆን ከተመቻቸልን እንዋጋለን። ሰላም ይሁንልን። ሁሉም አርሶ አደር ተዋጋ። በቃ ምንም አንድ ባንድ እስካሁን ስንት አባቶች ገንዘባቸውን እየተደበደቡ ተዘርፈዋል። ስንት ወንድሞች ስንት እናቶች ተንገላተዋል። ስለዚህ ይህንን ለምንድን ነው ሰው ለሀገሩ ካልሞተ የትም ምንም አንድ ላንድ ዛሬም ሞት ነው ነገ ሞት ነው። ይህንን ታሳቢ በማድረግ ሁላችንም እንዋጋ። እነሱን ከያሉበት ቦታ በመመንጠር እነሱን ማስወጣት አለብን። ጥሩ እና ልጆች ደግሞ አታክልት የወጡ ለምሳሌ ተዋሽተንትና ተሰባስበው የመጡ ልጆች እነዛን እንኳን ደግሞ አባትም ሆነ እናትም ታውሮ እንኳን ለመያዝ አቅም የሌለን የማን ነው የምንነጋገረው? እኔ በትክክሉ የምነጋገረው ህብረተሰቡ የማን ነው? ልጆች የማን ናቸው? ተዲራማ ታዩ ምን ነው ዲራማ የሚበጠብጠው ዘው ተወጣው አይደል? ሳማ እየተወለደው ቤጃ የተወለደው ነው። አሁን ይህንን ቦታ የሚያጠፉትን ግን አባቶችም እናቶችም ምክር ከሰጧችሁ ልጆቻችሁን ወደ መንግስት ብታስገቧቸው ደህና ነው። ልጆቹ ግን እንዴት ያለ ስልት ተጠቅመዋል። ማንም ሰው አልነቃበት። ሲፈልጉ ሰረቁ። አሁን አንደኛ ኢትዮጵያ እየተቆራረጠ ነው፣ ውሃ እየተቆራረጠ ነው፣ መኪና መንገድ እየተቆራረጠ ነው። መጀመሪያው ደግሞ ልክ እዚህኛው ሰላም በማጣት ወርቅ ማውጫ ነበር የሚራገፈው፣ 030 ነበር የሚራገፈው። አገራችን እንደዚህ ሆነች። ለአማራ ተቆርቁረናል፣ ለአማራ ነፃ እናወጣለን ብለው የጀመሩ ሰዎች በዛ ከጀመረ ነፃ ማውጣታቸው ታየ። ጥሩ ሆነ። ከፈጣሪ ከመጣ ሞት አይቀርም። ታዲያ እዚህ የተቀመጡ ጄኔራሎች ሳይዋጉ ቀርተው ነው እንደዚህ የተቀመጡት። ፈጣሪ አላዘዘም ነው ሞታቸው ገና ነው። አምሳ ለቃ ያሲን እኮ ውጭ ሊሉት አገኙብናል። እሱ ሞት እንግዲህ ቀኑ ደርሶ ነው እንጂ እነሱ ስለመጡ እነሱ አስጎንብሰውት አይደለም የሞቱት። እና ታሪካችን ይሁን መቀጠል ያለበት መንግስት ሊደግፈን ይገባል። እኛም ልንታገል ይገባል እስከ መጨረሻ ድረስ እስከ ዘመናችን ፈጣሪ እስካለልን ድረስ አገራችንን ነፃ እናወጣለን የሚል አቋም አለ። ይሄን አቋም አስቀጥለልን መንግስት የሚያስፈልገውን ነገር ሁሉ ግብአት መስጠት አለበት። ለዚህ አካባቢ በአሁኑ ልክ መመለስ አለበት። ምላሽ ያልተሰጠው ነገር አለ ነው በቃ። አሁን እኛ እዚህ አካባቢ ጤና ጣቢያ የለንም። እሺ ደም እየፈሰሰን መካነ ሰላም እንሂድ፣ ገንፈሬ እንሂድ። ለምንድን ነው መንግስት ይሄን የማያሟላልን? እስቲ ሁላችንም ሸፍተን እንዴት ሆነን እንጂ እንዴት ሆነን እንድር ቁጭ ብሎ ቢሉት ምን ያመጣል? ስርቆት ምን ያመጣል? ቁጭ ብሎ ቢሉት ምን ያመጣል? ራብ ምን ያመጣል? ስርቆት ምን ያመጣል? ሞት። አንድ ሰው የኢትዮጵያ ልጅ በዝም በዛም ድሮ የሚጠበቀው ብዙ ዘመቻ ኃይለው ቤቶቻችን አያቶቻችን ያቆሟትና ሀገር ካዙ እንዴት እኔ ልጆቼ ይብሉኝ አላካይል ነገር አላይሻ ካይል ነገር አላይሻ እየበለጠ ለጋይ ተብሎ ሲበጥ አለበት ልጅ ሆናቸው እደመገደ ማለት ልጅ ወለናት ያተገብ በቃሪያ አስተማራት ያንተ ነው ወደመች ትምህርት ቤት እደመገደ ትምህርት መንግስት ነው ያቀነው አንተ ልጅ ከሰረች ሴት ተማሪ አሁን ቀርቷ ለዚህ ነው ተማሪ አሁን እዚህ ነገር ታጠናጠራ አጠጥ በፍራት ያለው ፍራት ደግሞ ፍራት አገር ወዳጅ ከና አፈነጃት ዝኩላ ፋኖ ልጃለ ሁሉ በፍራት ያለው ማታ ይቀለል የተናገረ የመብራቸው አጥሩ እሱ ምን ነው ይባስ በዛሃን ነው ቢጆለ መጀበር ተዳሴታል አሁንም ከተት ድርስ መልስ እያሉ አራመታ ሄዱ ድርስ መልስ ነው ታዝህ እትኩላል ታዝህ ድርስ መልስ
ታገለኝ ማከተል ገፍቶ ውሪው ድብን ያደርጋል መኪና። ይኸውማ እስኪ አይቀመጥ እዚህ ዓመት ድረስ። አሁን ፋኖ አለ እዚህ አለ ወይ ፋኖ አለ ፋኖ ማታ እየቀረቀርክ እያበላህ ውሪህን እዚህ ለምንድን ነው እንገራረጥ? መንግስት ጋር የዚያ ቀን ይውጣ። አለማዳበር አይሆንም። ጨርሶ ሁላችንም እንጠየቃለን። ትክክል ነው ጋሽ ወርቁ ብሎታል። ሰው ታረቀም አልሞትም። እኔ አሁን ሙቻለሁ። ምንድን ፋኖ ወይ ሳይንት ወረዳ ላይ ከዚህ ህዝብ የበለጠ ህዝብ ሰውቶ በይ ከውጭ ተ01 ቀበሌ በቃ እንደዚህ የመጡ ሰዎች አሉ። ጌቶች ተጌቶች ቀበሌ የመጡ እንፈልጋቸዋለን አለ። እኔ ቀጥል ስብሰባ ሲለኝ ኧረ እኔ ከወግሮ ነው ከጌቶች ደግሞ ከወዲህ ቦረና ብን በቃ እሞታለሁ። ኧረ እኔ እዚህ ወግሮ ነኝ ብን ወግሮ ብከልኝ ወገረኝ። ሲወግረኝ ደግሞ ሲል ስማከቱ ከዚህ ህዝብ ነው በማከት ምንም አንተ የወንድ ነህ እባክህ እንግዲህ ማረኝ ብለው አልማረኝም። ቀጠቀጠኝ፣ ሞኩኝ። ያው በኋላ ደግሞ ያው ጣለኝ። ጣሉኝ። እሱን አልመታው ሌሎች ግጥም ሊያደርጉብኝ ነው ሌሎችም አሉ። እና ስለዚህ ባለጌ ነው የከበበው። ባለጌው ማን ነው? እኛው ነን። እኛው ነን። ማን ነው? የኔ ነው የማን ነው? ወይ እዚህ ወንድም የኔ ነው። ምንም አለ ፋኖ አሁን ይመጣል። ምንም አለ ፋኖችን ምንም አይደለም፣ አይቸግረንም ነበረ። ግን አንድ ነገር ሲሆን ማን ይመጣል? ወንድሙ አባቱ በኋላ ይመጣል። እኛ ግን ኑሮ የምንመራ ሰዎች አስቸጋሪ ሆን። መንግስት ማሪ ነው። መንግስት ይማረን እና አስታርቅ ወንድሞቻችን።